እውነት ነው። በክርስቶስም ሌብነት አይደለም የታደሉት ሰይፍ አግኝቷቸዋል። እኔ ስላልታደልኩ ነው ስድብ ብቻ እየታደለኛለሁ። ከተክለ ሃይማኖት የተማርኩት ጽናት ነው። ማጭበርበር ብፈልግ 5000 ብር አንድ ክላስ ተከራይቼ ባህላዊ መድኃኒት መስራት ይችላል። ገንዘብ ለማግኘትና ዓለም ለማጭበርበር ቀላል ነገር ነው። ቃል ኪዳኑ በሃይማኖት መኖር ብቻ ነው። የኛ ወንድሞች የኛ አባቶች በእኛ ደረጃ ላይ ያሉት የ100 ሺህ የ80 ሺህ ብር ደሞዝተኞች ናቸው። ጳጳሳት ናቸው እንዳለ። እኛ በመንገድ ስለምናስተምር ብቻ ነው ለዓለም ሌቦች የምንሆነው። ስሙ ይባረክ እግዚአብሔር። እንደምን አደራችሁ? ማን ይመስገን? በቤታቸው ገብተን አይጥ ያወጣንላቸው የባብ ጭንቅላት ያወጣንላቸው ሰዎች አሉ። ንግድ ቦታቸው ተዘግቶ መቃብር ቦታቸው ሲቆፈር ኮተትና ምናምንት የተገኘ ሰው አለ። እግዚአብሔር ይችላል። ማን ይችላል? ማን ይችላል? አንደበታችሁ ክፉ ነገር አትናገሩ። ጾም ዝምታ ነው። አትብሉ። ቢቻል ይችን 2 ወር ጨው የሌለው እህል ብሉ። ጾም በተፈጥሮ ስጋን መውጃ ነው። አንዳንዱ 6 ሰዓት ይጾምና ምግብ አልደረሰም እንዴ ይላል። ከምግብ ጋር የተያዘ ታሪክ አለ። እሺ ምድሪቱ ትዳር፣ ይሄ ኃጢአት፣ ዝሙት፣ ክፋት፣ ዘረኝነት የምትሸጥ ዓለም፣ ወንድና ወንድ ሴትና ሴት የምታጋባ ዓለም። እስቲ ሻሩት በጾም እስኪ በጸሎት ሻሩት። አንዳንድ ሰው ይመጣና ረዲያ ቄስ ገድያለሁ እንዴ ይላል። እባክህ ወንድሜ የፈረንጅ ኳስ አለ ሲባል እንቅልፋቱ የሚዳፋ ትውልድ ለምን አታስቀድስም ሲባል ምን አድርጌያለሁ እኔ እያለ ይመጻደቃል። እግዚአብሔር መዓት ያመጣባል። እንደዛ ከሆነ ስኳርህም አይድንም፣ ደም ግፊትህም አይድንም፣ ጨጓራህም አይድንም፣ ኤችአይቪህም አይድንም። እየባሰበት ይሄዳል። ያስከው ገንዘብ በሙሉ አመድ እየሆነ ይሄዳል። እግዚአብሔር ምስክሬ ነው። አልዋሽም። ቄሱ አያድንህም፣ ጳጳሱ አያድንህም፣ ባህታዊ አያድንህም። ምን ማለት ፈልገህ ነው ካልከኝ ንስሐ ግባ። በቃ ምድሪቱ የምትድነው ያለ ንስሐ ሌላ ነገር አይደለም። የትኛውም ቄስ ለማንኛውም ሰው ንስሐ የመስጠት ግዴታ አለበት። ካህን እስከሆነ መርጦ መያዝ፣ መርጦ ንስሐ መስጠት ማን ምንድነው የሚባል አማርኛ አይሰራም። በዚህ መስቀል ላይ የሞተ እግዚአብሔር ለሁሉ ነው። አንዱ ለሁሉ ሞተ በሉ። አንዱ ለስንቱ ሞተ? አንዱ ለስንቱ ሞተ? በየሄድንበት ቦታኛ ተሳቀን በሚዲያ ላይ አባ ቄሶች ነው እየጨፈሩ ለኔ ሞተው ቄስ አይደለም። ትናንትና እነ ዘርፌ ነው ምናምን ዘማሪ የነበሩ ሃይማኖታቸውን ጥለው ሄደዋል ስላልተጠሩ። እኔ ቄሱ ጭፈራ ቤት የጨፈረው ቄስ አይደለም ለኔ የሞተው፣ ለኔና ለእናንተ የሞተው የድንግል ማርያም ልጅ ወላዲተ አምላክ ቤዛዊት ዓለም ድንግል ማርያም ልጇ ኢየሱስ ክርስቶስ ነው። እምነት ያድናል። ቤተክርስቲያን የተመሰረተችው በቄስ ደም አይደለም፣ በማደም ነው። በማደም ነው። በእግዚአብሔር እመነላ ሃይማኖትሽና አትሸርሸር። 6 ሰዓት ጾም ያለ 7 ጽና በሃይማኖት። ወንድሜን አይቼ በለኋት ነው። ሰይጣን ክፉ ነው። ሰይጣን በሉ እስኪ ክፉ ነው። ሰይጣን ምንድነው? ስለዚህ አንቺን ብሎ አስቀዳሽ ይላል ሰይጣን። ደስ ይበላል። በክርስቶስ መሰደድ ማስትሬትና ዲግሪ ነው። ሁሉ ሰው ያገኘው። አንቺን ብሎ ቆራቢ ይላል። ደስ ይበላችሁ። ማስትሬት ነው በክርስቶስ መሰደድ። ሰቅሎ አድኖናል። ቅዱስ ጳውሎስ ከክርስቶስ መስቀል ውጪ ሌላ ትምክህት ከኔ ይራቅ ብሏል። ስለዚህ ክፋት፣ መለያየት፣ ኃጢአት፣ ዝሙት ከኛ ይራቅ። እንበል ይራቅ። 100 ሺህ ህዝብ ሰብስቦ ቤተክርስቲያን ላይ ያሉ ዛሬ የሚያስተምሩ ቄሶች ስለዚህ ነገር የመናገር ግዴታ አለባቸው። ዓለም እየጠፋ ስለሆነ ዛሬ ይባረክ እንደው በደንብ አድርገህ ስማኝ። ዓለም እየጠፋ ስለሆነ ይሄ ጫማ ከመጣ ጀምሮ ንስሐ ግቡ እግዚአብሔር ተቆጥቷል ስንላቸው ልማዳቸው ነው እያሉ ሲመጻደቁብን ግሪን ጋንግሪን የሚባል በሽታ በዓለም ላይ መጣ። ተመልከቱ። ቆሻሻና ሽንት ቤት እንዲረገጥበት ዓለም በጫማ ላይ ፋብሪካ አትሞ ነው ያመጣው። እኛ አይደለም የለጠፍንበት። ይሄ እኛ አይደለም። ወላዲተ አምላክ ምስክሬ ነው። ቆሻሻ እንዲረገጥበት በመስቀል ላይ ታትሞ የእናንተ ባለጸጎች ገንዘብ ኖሯችሁ የፈረሰ ቤተክርስቲያን እርዱ፣ የተቸገረ ድሃ ስጡ ሲባሉ ገንዘብ ሲኖራቸው ጫማ በፋብሪካ እያመረቱ ትውልዱ አካለ ጎዶሎ እንዲሆን አደረጉ። ይሄ ከእግዚአብሔር ጋር ጦርነት ነው። ሌላው ነገር በማርያም አልቀልድ የምትሉ እጃችሁ ነው። ማርያም በሉ እስኪ እናቴ ናት። ማርያም በሉ እስኪ እናቴ ናት። ማርያም ምናችን ናት? ማርያም የማያልቅ እንጀራ በቤታችሁ ትስጣችሁ። የዚህን ዓለም ሸክምና መከራ ታቅልልልን። ሌላው ነገር የእመቤታችን ስዕል ያለበት ጫማ በየገበያው ላይ እየተሸጠ ነው። ስዕል ይረገጣል ይረገጣል። ደቂቃ ብቻ ነው ከኛ ጋር የምንገናኝ። ከፈለጋችሁ ወደ ቤተክርስቲያን ከፈለጋችሁ ወደ ቤታችሁ ልትሄዱ ትችላላችሁ። የመጣንበትን ዓላማ ግን ሞትም ቢኖር እንኳን መስከረንለት እንሄዳለን። እንደ መገፋታችን ቢሆን አንዱ ዘበኛ ይመጣና አናስተምራለህ ተረጋጊ እናቴ ጸበል ሳትረጫት እና ለምበጥፍሬ አየናንተ ነገር እኮ ነው ማን አስተምራለህ እያለ ይገፋል። ተረጋጊ ጸበል ተረይተህ ትሄጃለህ።
ጋም ይመጣና ማን ያስተምራል? የግለሰብ ፍቃድ ላሟላ አይደለም የወጣው የላከኝ እግዚአብሔርን ነው የማገለግለው ነው። ጨርሻለሁ። ስለዚህ በሃይማኖት ያላፍርም የምትሉ እጃችሁ ነው። በሃይማኖት ጸበል ነው አውርጁ ስልክሽን እናት ጸበል አበላሽህ። ስለዚህ እኔ ጨርሻለሁ። ወደ ጸበሉ ነው የምገባው። አባቴን ደክሟቸው እዛ ጸሎት እያደረጉ ነው። ይሄንን ለካህናትም ለቄስም ተናግረናል። ስለ ድንግል ማርያም መስቀል እንዳረጉ ስዕል እንዳረጉ ለልጆቻችሁ ጫማ ስገዙ ለእናንተ ጫማ ስገዙ ጎረምሶችም ጫማ ስገዙ ውስጥና ውጭውን እያያችሁ ዛሬ እዚህ ቦታ ስለሆነ ነው እንጂ ወደ መገናኛ ወደ ቦታ ላይ ብትሄዱ ታዝናላችሁ። የድንግል ማርያም ስዕል በዚህም ተለጣጥፎ በገበያ ላይ እንደ ጌጥ እየተሸጠ ሄርኩና ወንድሜ ነውር እኮ ነው። ለምን ስዕል ትሸጣለህ እንደዚህ ስለው እናንተ ደግሞ በየሄዳችሁበት ሄቦች አለኝ። ስለዚህ እኔ ወደ ጸበል እገባለሁ። ጸበል ይድረሰን የምትሉ እጃችሁ ነው። ስልክን አስገባው። እኚህ አባት እውነት ነው የያዙት አይነት በጫማ ላይ የተሰራ መስቀል በሀገራችን መስፋፋት ከጀመረ ሰነባብቷል። እኛም እንደ ቀልድ እያለፍነው ችላ ማለታችን ብሷል። በኋላ የከፋ አደጋ እንደሚያመጣ ጥያቄ የለውም። በእውነት አሳፋሪ የሆነ የአውሬው መንፈስ ዘመን ላይ እንገኛለን። በግልጽ ጸረ ክርስቶስ ሆና የምትታየው አውሮፓ የጌታችንን መስቀል ጫማ ላይ አሳርፋ ጫማዎችን ወደ ኦርቶዶክስ ኢትዮጵያና ግሪክ እየላከች እንዲረገጥ ታደርጋለች። አብረውን የሚሰሩ የአውሮፓውያን ሰዎችን መስቀላችንን ሲያዩ የሚያሳዩንን ዳቢሎሳዊ ጥላቻ ሁላችንም በየቀኑ የምናየው ነው። በክርስቲያኖች ዘንድ ቅዱስ የሆኑትን ነገሮች የሚያራክሱ የሚመስላቸው ቅዱሳን አይረክሱም። ይህን ያዘጋጀውና ገዥም ወይም ደግሞ ተገልጋይ ነው የሚረክሰው። ክርስቶስ ክብሩን ሰው ሊያወርደው አይችልም። ከሰው በላይ በቀንና በሌሊት ያለማቋረጥ በመላእክት ዘንድ እየተመሰገነ የሚኖር ነው እንጂ። እኚህ አባት በዓታቸው የት እንደሆነ ባላውቅም የሚናገሩት ቃል ግን ልብ የሚነካ ነው። አንደበታቸው ለአፍታም ዞር እንድትል አያደርግም። የእያንዳንዳችንን ኃጢአት እየመዘዙ በቃሉ ሲመዝኑን አድምጠናል። ንስሐም እንድንገባ ማስጠንቀቂያ በሚመስል ትእዛዝ ነግረውናል። እኛስ አምልኮታችን እንደምን አይነት ያለ ነው? እውነተኛ አምልኮ ብዙ መጸለይ ነው? አይደለም። በእግዚአብሔር ፊት መሆን፣ እግዚአብሔርን ማግኘትና ከእግዚአብሔር ጋር መነጋገር መቻል ነው እንጂ። እውነተኛ አምልኮ ለረጅም ሰዓት መጾም ነው? አይደለም። በጾማችን ውስጥ ወደ እግዚአብሔር መቅረብና መጠጋት ነው እንጂ። እውነተኛ አምልኮ ብዙ መስገድ ነው? አይደለም። ራስን ዝቅ በማድረግ በእግዚአብሔር እግር ላይ መውደቅ ነው እንጂ። እውነተኛ አምልኮ ብዙ ማንበብ ነው? አይደለም። እንዳነበቡት መኖርና ፍሬ ማፍራት ነው እንጂ። ለማንበቡማ ፈሪሳውያንም ብዙ ያነበቡና በመጽሐፍት ዕውቀት የማይታሙ ነበሩ። ንባባቸው ግን ወደ ክርስቶስ ሊያደርሳቸው አልቻለም። እውነተኛ አምልኮ ድምቅ ያለና ደስ የሚል ዝማሬ መዘመር ነው? አይደለም። በዝማሬያችን በእግዚአብሔር ፊት መቆም፣ በዝማሬያችን ውስጥ እግዚአብሔርን መፈለግና ቅድመ እግዚአብሔር መድረስ ነው እንጂ። እውነተኛ አምልኮ ብዙ ማገልገል ነው? አይደለም። በአገልግሎት ውስጥ እግዚአብሔርን ማግኘትና እግዚአብሔር ደስ የሚሰኝበትን ሆኖ መኖር ነው እንጂ። እውነተኛ አምልኮ በአገልግሎት ውስጥ ታዋቂ መሆን ነው? አይደለም። በአገልግሎታችን በእግዚአብሔር ዘንድ የታወቅንና በእግዚአብሔር መዝገብ የተጻፍን ሆነን መገኘት ነው እንጂ። ብዙዎች አውቀውንና በብዙዎች ዘንድ ታዋቂ አገልጋዮች ሆነን በእግዚአብሔር ዘንድ የተተውንና የተረሳን በሕይወት መዝገብም ያልተጻፍን ከሆንን የእግዚአብሔር አገልጋይነታችን ምኑ ላይ ነው?